አሽከርካሪዎች ወደ ነዳጅ ማደያ ጣቢያ አገልግሎት ለማግኘት በሚመጡበት ወቅት የነዳጅ ማደያ ሰራተኞች የቴሌብር መተግበሪያን እንዴት መጠቀም ይችላሉ የሚለው እናያለን። ወደ መተግበሪያው እንዴት ይገባሉ? ወደ መተግበሪያው ለመግባት መጀመሪያ አጭር ቁጥር በሚለው ሳጥን ውስጥ የወኪል አጭር ቁጥር ያስገቡ። ቀጥሎ መለያ ቁጥር በሚለው ሳጥን ውስጥ ኦፕሬተር መለያ ቁጥር ያስገቡ። በማስከተል የሚስጥር ቁጥር በሚለው ሳጥን ውስጥ የሚስጥር ቁጥር ያስገቡ። በመጨረሻም ይግቡ የሚለውን ይጫኑ። መተግበሪያው ተጠቅመው እንዴት ደንበኛ ያስተናግዳሉ? በቅድሚያ የነዳጅ ማደያ ወኪሉ የነዳጅ ክፍያ የሚለውን በመጫን ደንበኛው ድጎማ የተፈቀደለት ከሆነ ድጎማ የሚለውን ይመርጣሉ። ቀጥሎ ነዳጅ ለመቅዳት የመጣውን ተሽከርካሪ በቴሌብር መተግበሪያ ላይ የመኪናውን ኮድ ቁጥር፣ ክልል እና የታርጋ ቁጥር ያስገባሉ። በመቀጠልም ቀጣይ የሚለውን ይጫናሉ። የቴሌብር የመረጃ ቋት ተሽከርካሪ የነዳጅ ድጎማ ብቁ ስለመሆኑ በማጣራት አዎ ወይም አይደለም የሚል ምላሽ ይሰጣል። ምላሹ አይደለም ከሆነ ለነዳጅ ድጎማ ብቁ አይደለም የሚል ምላሽ ይሰጣል። ምላሹ አዎ ከሆነ በቴሌብር መተግበሪያው የመኪና ቀለም፣ የመኪና አይነት፣ የሰሌዳ ቁጥርና የአገልግሎት ቁጥር በተመለከተ ዝርዝር መረጃዎችን ለነዳጅ ማደያ ወኪል ያሳያል። ወኪሉ መረጃውን ካረጋገጠ በኋላ የገንዘብ መጠን የሚለው ላይ የብር መጠን ያስገባሉ። ወኪሉ የብር መጠኑን አስገብቶ ማረጋገጫ የሚለውን ሲጫኑ ደንበኛው ወደ ወኪሉ ገንዘብ ለማስተላለፍ የሚስጥር ቁጥሩን እንዲያስገባ አጭር መልእክት ይደርሰዋል። ደንበኛው የእሱን ወይም የእሷን የሚስጥር ቁጥር ሲያስገቡ የነዳጅ ክፍያው ከደንበኛው ገንዘብ ወደ ወኪሉ አካውንት ይተላለፋል። ቴሌብር ስለ ገንዘብ ዝውውሩ ዝርዝር መረጃ ለነዳጅ ማደያ ወኪልና ደንበኛው የማረጋገጫ አጭር መልእክት ይደርሰዋል። ቴሌብር የደንበኞችን መረጃ መሰረት በማድረግ ተመላሽ ገንዘብ በማስላት ወደ ደንበኛው አካውንት የተፈቀደለትን ድጎማ ተግባራዊ ያደርጋል። በመጨረሻም ቴሌብር ስለ ተመላሽ ገንዘብ ዝርዝር ለደንበኛው አጭር መልእክት ይልካል።